ሰላም ጤና ይስጥልኝ። የዩቲዩብ ቻናል ቤተሰብ የሆናችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑኝ። እኔ ኦሪት እባላለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉኝ ለሁሉም ሰው እንዲደርስ ማለት ነው። አይኖ ጠፍቻለሁ። በጣም ረጅም ወራቶች ጠፍቻለሁ። በጣም ረጅም ጊዜ 6 ወር ምናምን ጠፍቻለሁ ነው እና አለሁኝ። እንዴት ናችሁ? እና ያው እንደተለመደው ፊታችን ኦር ስኪናችን ቆዳችንን ምናምን ነገር መንከባከብ ስላለብን ነው ለሴትም ለወንድም ማለት ነው። እና ዛሬ ማሳያችሁ በፀሐይ ጊዜ ፀሐይ ላይ ትንሽ ቆይተን ስንመለስ ፊታችን እንዴት አርገን መጠበቅ እንዳለብን የፊታችን አጠባበቅ ዛሬ ማሳያችሁ እሱ ይሆናል። በሰብስክራይብም እንዳትረሱኝ፣ ላይክ በማድረግም እንዳትረሱኝ። ቪዲዮ በጣም ላይክ ቪው በጣም እየቀነሰ ነው። አይኖ በራሴ ስህተት ነው። እየቆየሁኝ እንደዚህ ስንት ወር እየቆየሁኝ የመጣሁ ነው። ዛሬ ማሳያችሁ እንግዲህ ዛሬ የሚያስፈልገን ውህዶቹ በአንደኛ ደረጃ እርጎ ዮገርት እርጎ ነው። አንደኛ እርጎ፣ ሁለተኛ ማር ያስፈልገናል። ሶስተኛ ኒስካፌ ወይም ቡና ካለም ትንሽ አላት ኒስካፌ ወይም ቡና ነገር ቡና የተፈጨ ቡና ቢሆን ችግር የለውም። ኒስካፌም ቢሆን ችግር የለውም። አንድ እንደዚህ የምናዋህድበት ነገር እናዘጋጅና ማለት ነው። ወደ ውህዱ ስንገባ በመጀመሪያ ደረጃ የሚያስፈልገን ዮገርት እርጎ ነው። እርጎ፣ ከዛ ማር ያስፈልገናል። ማር እና ኒስካፌ ወይም የተፈጨ ቡና ያስፈልገናል። እና ውህዱን አንድ ላይ እንስራ። የሆነ አንድ አነሳ ያለች መቀላቀያ ነገር ያስፈልገናል። አንድ ማንኪያ ኒስካፌ፣ አንድ ትንሽ የሻይ ማንኪያ ማለት ነው ኒስካፌ የሚያስፈልገን እንደዚህ። ዮገርት ማነው እርጎ አንድ ማንኪያ እርጎ የሚያስፈልገን ማለት ነው። ፊታችንን በጣም በቃ ቆንጆ ነው። ፀሐይ እንደዚህ በጣም ፀሐይ ላይ ውለን ስንመጣ ፊታችንን በለብ ባለ ውሃ እንትን ብለን ለብ ባለ ውሃ ታጥበን ይሄ ንጹህ መሆን አለበት ፊታችንን። ከዛ ማር ሲገባ ብዙ ጊዜ እንትኑ ኒስካፌው ስለማይደበላለቅ መጀመሪያ በእርጎ አርጋችሁ እንደዚህ በደንብ ታዋህዱታላችሁ። ማር ሲገባ አይቀርም ለምን እንደዚህ ይሆናል ማለት ነው። ከዛ ማር ይገባበታል። አንድ ማንኪያ እንደዚሁ 3 ውህድ በቃ ቀለል ያለ እንደዚህ ፀሐይ ላይ ተቃጥለን ስንመጣ ፊታችንን እንዳይጎዳ ፊታችንን ይሄንን መቀባት። ይሄ ምንድነው የሚያደርገው ለፊታችን? አንደኛ ለፊታችን ፍካት ይሰጠዋል። ይሄ ምንድነው ፍክት ያለ ፊት እንዲኖረን ነው የሚያደርገው። ሁለተኛ የደረቀ ይሄ ዴድ ስኪን የሚባል አለ አይደል? የደረቀ ቆዳ ነው የሚባለው። እሱን ያነሳልናል፣ በጣም ያፈካልናል። በጣም ላይክ ማለት ይሄ የተጎዳ ቆዳ ካለ ይሄ ምንድነው ስሙ ጥቁር ካለ እሱን ያነሳልናል። በጣም አሪፍ ነው። እንደዚህ ይሄው በ3 ውህድ ብቻ በጣም እንዴት ቆንጆ በቃ እንደሚያደርገው ማመን እንደሚያቀታቸው የምትቀበቱ ለ20 ደቂቃ ነው። እንትኑ ላሳያችሁ፣ ተቀብቼ ደግሞ ላሳያችሁ ጋይስ። እንግዲህ ውህዱ ይሄን ይመስላል። ይሄን ይመስላል። እነዚህ ምንድናቸው? ይሄቺ ትንሿ የሾርባ ምንድነው የሻይ ማንኪያ ቡና የተፈጨ ቡናም ይሆናል፣ ኒስካፌም ሊሆን ይችላል። እሱን እና አንድ ማንኪያ ማር እና አንድ ማንኪያ እርጎ በዚህ ማለት ነው። ከዛ እንደዚህ እንትን አዋህደ ነው። ከዛ ፊታችን ለብ ባለ ውሃ ይሄ ቆዳው እንዲከፈት ማለት ፊታችን ትንሽ ለብ ያለ ውሃ ፊታችንን ታጥበን ምናምን ነገር አድርቀን ከዛ በኋላ እቺን እንቀባታለን። እቺን ለ20 ደቂቃ ተቀብተን በ20 ደቂቃ በኋላ ስክራብ እናደርገዋለን። ፊታችንን እናሸዋለን ማለት ነው። ስክራብ እናደርገዋለን። ፊታችንን እሽት ይደረግና ከዛ በኋላ በውሃ መታጠብ ብቻ ማለት ነው።
እና ወደ መቀባቱ እንሄዳለን ማለት ነው ፊታችንን። በ20 ደቂቃ ይደርቃል። ያኔ ስክራብ ፊታችንን ማድረግ ነው ማለት ነው። ስክራብ እናድርገዋለን ፊታችንን። ከዛ በኋላ በንጹህ ውሃ መታጠብ። ለዚህ የሚጠቅመው ምንድነው መሰላችሁ? አንደኛ ከፀሐይ ወደ ቤት ፀሐይ ላይ ውለን ስንመለስ ቤት ፊታችን ጥቁር ነው የሚለው፣ እሱን ፍክት ያደርግልናል። ይሄ የደረቀ ቆዳ ዴድ ስኪን ነው የሚባለው፣ በዴድ ስኪናችንን ያነሳዋል። ሶስተኛ ነገር ደግሞ ለስላሳ የሆነ ቆዳ ነው እንዲኖረን ነው የሚያደርገው እና በጣም ቆንጆ በጣም አሪፍ ነው። ይሄን በሳምንት 2 ጊዜ በቂ ነው። በሳምንት 2 ጊዜ አንድ ጊዜ ያደረግንበትን ለሌላ ጊዜ ማስቀመጥ የለብንም፣ መድፋት ነው ያለብን። ለዛ ነው በትንሽዬ ማንኪያ ትንሽ ማድረገው። ከተረፋችሁ ለሌላ ሰው መቀባት ይችላል። ዛሬ ይሄንን ይመስላል የፊት እንክብካቤያችን። ጋይስ እባካችሁን በጣም ቆይቼ ነው የመጣሁት በጣም እና ቪዲዮዎቼ እየታየ አይደለም ቢኮዝ እሱ የኔ ጥፋት ነው። በጣም ቪዲዮ በትንሹ ላይክ በወር እንኳን 2 ጊዜ በትንሹ 2 ጊዜ ነው አንድ ዩቲዩበር ብዙ ጊዜ መልቀቅ ያለበት ቶሎ ቪዲዮ እንዲታይ ከሆነ ቫይራል እንዲወጣ ከፈለገ ማለት ነው። ግን እኔ ላይክ በ6 ወር ቆይቼ ነው ያልኩት፣ እየቆየው ነው ቪዲዮ የሚለቀው። ለዛ ነው ቫይራል የማይወጣልኝ። እባካችሁን በጎ ፈቃዳችሁ ከሆነ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ለሌላውም ሰው ማድረሱልኝ እና ይሄኛው ሁሉ በጣም እኔ ለውጥ ስላየሁበት ነው። ከቤት እንደዚህ ፀሐይ መጥተው ምናምን ሲገባ ቤት ውስጥ እንደዚህ ነው ይሄንን ትሪት ማድረግ ያለባችሁ። ደግሞ በጣም ቀለል ያለ ቤት ውስጥ የምናገኘው ነገር ስለሆነ እባካችሁ ለቆዳችሁ አትስነፉ። በጣም ነው የማመሰግነው። ሰላም ሁኑልኝ። ሰብስክራይብ አድርጉኝ ደግሜ እላችኋለሁ። 20 ደቂቃ ስክራብ አድርጋችሁ ፊታችሁ መታጠብ ነው። እኔ አሁን 20 ደቂቃ መልሞልኝም ትንሽ ቁጭ ብዬ ስክራብ አድርጌ ፊቴን እሽት አድርጌ በደንብ ስክራብ አድርጌ እንደዚህ እሽት አድርጌ ከዛ በንጹህ ውሃ መታጠብ ነው። ከዛ እንትና ካላችሁ የምትቀቡት ክሬም ካላችሁ ምናምን ፊታችሁ መቀባት። በጣም ወዛው ፊት ከሆናችሁ የእርጎ ቅባት ስለሚበቃ ባትቀቡትም ኦኬ። የደረቅ ቆዳ ያለው እንደዛ ክሬም ነገር ካላችሁ የፊት ክሬም ካላችሁ ሲረምም ካላችሁ ምንም ካላችሁ ቤት ውስጥ ካላችሁ እሱ መቀባት ነው። ስላያችሁኝ በጣም ነው የማመሰግነው። በሌላ ቪዲዮ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ አድርጉት። አመሰግናለሁ። ባይ